ያዕቆብ በሰይፍ ተገደለ፣ እንድርያስ ተሰቅሎ ሞተ፣ ቶማስ በንጉሥ ቀስት ተወግቶ ሞተ፣ ቀናተኛው ስምዖን ለሁለት ተሰነጠቀ፣ ማቴዎስ ተሰቀለ፣ አንገቱን ተቆርጦ ሞተ፣ በርተሎሜዎስ ቆዳውን ተገፎ ታርዶ ሞተ፣ ዮሐንስ በፈላ ዘይት ተቀቀለ፣ በግዞትም ተወሰደ፣ ጴጥሮስ በጨለማ ውስጥ ታስሮ ተዘቅዝቆ ተሰቀለ፣ ታናሹ ያዕቆብ በድንጋይ ተወግሮ በሰይፍ ለሁለት ተሰንጥቆ ሞተ። ሌሎችም የወንጌል አርበኞች በሌሎች በርካታ መንገዶች ስለ ወንጌል ተሰዉ። ስልጣን ያዳነን የክብር ወንጌል የሞት ዕዳችንን ከፍሎ ያወጣን ከሲኦል ሰማያዊ ዜጋ ልንሆን የበቃንበት እግዚአብሔር ልጅነት ስልጣንን ያገኘንበት ወንጌል መመኪያችን ነው። ወንጌል ትምክህታችን ነው። ወንጌል ግርማ ሞገሳችን ነው። ዓለማችን ለምንድን ለኛ ወንጌል ኃይላችን ነው። ለምንድን ለኛ ወንጌል ጉልበታችን ነው። ለምንድን ለኛ ወንጌል ኃይላችን ነው። ለምንድን ለኛ ወንጌል ሰላማችን ነው። ሰማያት ወርዶ ራሱ ያዋረደው የሞት ጣር አጥፍቶ ሲኦልን ድል የነሳው የመርሳሙን እባብ ራሱን የቀጠቀጠው እርሱ ለሚያምኑት ሁሉ ሕይወትም የሆነው የትንሣኤው ጀግና ኢየሱስ የወንጌል ማዕከል ነው። የተባረከው ተስፋችን አለኝታችን ወንጌል መመኪያችን ነው። ወንጌል ትምክህታችን ነው። ወንጌል ግርማ ሞገሳችን ነው። ወንጌል ሰንደቅ ዓለማችን ነው። ለምንድን ለኛ ወንጌል ኃይላችን ነው። ለምንድን ለኛ ወንጌል ጉልበታችን ነው። ለምንድን ለኛ ወንጌል ኃይላችን ነው። ለምንድን ለኛ ወንጌል ሰላማችን ነው። ይዘን ወደ አሕዛብ እንውጣ፣ የዚህ ዓለም ገዢ ሰይጣን ፈጥኖ እንዲቀጣ። የምን ዝምታ ነው ጎበዝ ትውልድ እየጠፋ፣ ሲኦል ባዶ እንዲቀር የእግዚአብሔር መንግሥት እናስፋ። ወንጌል መመኪያችን ነው። ወንጌል ትምክህታችን ነው። ወንጌል ግርማ ሞገሳችን ነው። ወንጌል ሰንደቅ ዓለማችን ነው። ለምንድን ለኛ ወንጌል ኃይላችን ነው። ለምንድን ለኛ ወንጌል ጉልበታችን ነው። ለምንድን ለኛ ወንጌል ኃይላችን ነው። ለምንድን ለኛ ወንጌል ሰላማችን ነው። ለምንድን ለኛ ወንጌል ኃይላችን ነው። ለምንድን ለኛ ወንጌል ጉልበታችን ነው። ለምንድን ለኛ ወንጌል ኃይላችን ነው። ለምንድን ለኛ ወንጌል ሰላማ